ሃንተር አይን ምንድነው? ሃንተር አይን ማለት ከአይን ቅርጾች አንዱ ነው። ከሌላው አይን ቅርጽ ለየት የሚያደርገው ልክ እንደ አዳኝ የዱር እንስሳ ተመሳሳይ የሆነ አዳኝ የሆነ አይን መሆኑ ነው። ይህ አይን ቅርጽ እንደ የወንዳ ወንድነት ወይም በሴት ከሆነ ልክ እንደ በራሷ የምትተማመን ሴት አድርጎ እንድንታይ ያደርገናል። ደስ የሚለው ነገር ደግሞ ሃንተር አይን እንቅስቃሴ ልናገኘው እንችላለን። ሰርጀሪ ወይም ጄኔቲክ አያስፈልገንም። ለምሳሌ ቶም ክሩዝን ማየት ይቻላል። ቶም ክሩዝ ሃንተር አይን ይዞ አልተወለደም፣ በሂደት ጊዜ ያገኘው ነው እንጂ። ሌላም ብናይ ዮሴፍ ወይም ዲመን ሳልቫቶር ተብሎ የሚታወቀው አክተር ይህ አዳኝ የሆነ አይኑ በአድናቂዎቹ ዘንድ እንዲወደድ አድርጎታል። አሁን ማሳያችሁ በሆሊውድ አክተሮችና ሞዴሎች ተወዳጅ የሆነውን ሃንተር አይን እንዴት አድርገን ማምጣት እንደምንችል ነው። አንደኛ ሃንተር አይ ኤክሰርሳይዝን መስራት። ይህ ኤክሰርሳይዝ በቀን 2 ጊዜ መስራት። ይህ ኤክሰርሳይዝ ስራ ፊታችንን በደንብ ባለመጫን። ሁለተኛ ሚዊንግ መስራት። ሚዊንግ ማለት ምላሳችንን ከላይኛው አፋችን ላይ በማስጠጋት በአፍንጫችን መተንፈስ ነው። በአፋችን መተንፈስ የፊታችንን ቅርጽ የተዛባ እንዲሆን ያደርገዋል። ስለዚህ ምላሳችን ከላይኛው አፋችን ላይ በማድረግ በአፍንጫችን መተንፈስ መጀመር ይኖርብናል። ሶስተኛ ቅንድብን ማስተካከል። ቅንድብን ማስተካከል ያማረ አይን እንዲኖረን ያደርገናል። በዚያውም ሃንተር አይናችን ጎልቶ እንዲታይ ያደርገዋል። አራተኛ የፊትን ንጽህና መጠበቅ። የፊትን ንጽህናን መጠበቅ አይናችን ማራኪ ያደርገዋል። ከኛ ጋር ስለቆዩ እናመሰግናለን። ይህን ቻናል ከወደዱት ላይክ፣ ሰብስክራይብ፣ የደውል ምልክቱን በመጫን ይተባበሩ።